ሰላም በያላችሁበት ጤና ይስጥልኝ ውድ የኢትዮ ገጽ ሚዲያ ቤተሰቦች አብራችሁን ስትቆዩ የተመራረጡ አጫጭር መረጃዎችን ወደ እናንተ አሻግራለሁ። እናንተ ውድ ቤተሰቦቻችንም ቻናሉን ላይክ ሼር ሰብስክራይብ በማድረግ አብራችሁን እስከ መጨረሻው እንድትዘልቁ የአክብሮት ግብዣችን ነው። በቅድሚያም አዲስ አበባን ጨምሮ በ6 የክልል ከተሞች የዝንጀሮ ፈንጣጣ በሽታ በዜጎች ላይ ከፍተኛ ስጋት እየሆነ ነው ተብሏል። በሌላ ዜና ደግሞ በተቋሙ ከ259 ሚሊዮን ብር በላይ ኪሳራ መድረሱም ተገልጿል። ይህንንም ዘርዘር አድርገን እንመለከተዋለን። በቀጠናው ሀገራት ያለውን መረጃ ስንጠቁማችሁ ደግሞ የኢራንና የእስራኤል ግጭት አሜሪካ እሳቱን በማፋፋምና በማጋጋል እያባባሰች ነው ስትል ቻይና ከሰሰች። ሌላው በዜናችን የተመለከትነው ሩሲያ በኪየቭ ላይ በፈጸመችው ጥቃት ቢያንስ 15 ሰዎች ሲገደሉም በደርዘን የሚቆጠሩ ሰዎች ቆስለዋል ተብሏል። ዘርዘር አድርገን እናቀርበዋለን። በቅድሚያም አዲስ አበባን ጨምሮ በ6 የክልል ከተሞች የዝንጀሮ ፈንጣጣ በሽታም በዜጎች ላይ ከፍተኛ ስጋት እየሆነ ነው ተብሏል። ኢንተርናሽናል ሜዲካል ኮርፕስ ኤምአይሲ በአዲስ አበባና በ6 ክልሎች የዝንጀሮ ፈንጣጣ በሽታም ኤምቦክስ መከሰቱን እንዳስታወቀ ይታወሳል። ኢንተርናሽናል ሜዲካል ኮርፕስ ባሳለፍነው ሳምንት ሰኔ 6 ቀን ባወጣው ሪፖርት መሰረት እስከ ሰኔ 3 ቀን ድረስ ብቻ በአዲስ አበባ ከተማ፣ በአማራ ክልል፣ በኦሮሚያ ክልል፣ በማዕከላዊ ኢትዮጵያ ክልል፣ በሲዳማ፣ በሐረርና በደቡብ ምዕራብ ኢትዮጵያ ክልሎች 18 ሰዎች በበሽታው መያዛቸው ማረጋገጡን አስታውቆ እንደነበር አይዘነጋም። እስካሁንም በበሽታው የአንድ ሰው ሕይወት ማለፉን አስታውቋል። ይህም ሞት መጠኑን ወደ 5.6 በመቶ ከፍ ያደርገዋል ብሏል። በሪፖርቱ በሽታው በመጀመሪያ የተገኘው በኦሮሚያ ክልል ሞያሌ ከተማ የ27 ቀን ሕፃን ልጅ ላይ መሆኑን የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት ግንቦት 17 ቀን በጋራ አስታውቀው እንደነበር አይዘነጋም። ሆኖም ባሳለፍነው ሳምንት በአማራ ክልል በመተማና በባህር ዳር ከተሞች በዝንጀሮ ፈንጣጣ ኤምፖክስ በሽታው የተያዙ 2 ሰዎች መገኘታቸውን የክልሉ የህብረተሰብ ጤና ኢንስቲትዩት ገልጿል። በበሽታው በመተማ 1 ሰው እንዲሁም በባህር ዳር 1 ሰው አጠቃላይ በ2 ሰዎች ላይ የተገኘ ሲሆን ታማሚዎች በወቅቱ ተገቢውን ሕክምና አግኝተው በማገገም ላይ መሆናቸው ተገልጿል። በሽታው አሁንም በሌሎች ከተሞች እየተዛመተ እንደሚገኝም መረጃዎች ያሳያሉ። አሳሳቢነቱም ከዕለት ወደ ዕለት እየጨመረ መምጣቱንም መረጃዎች እያሳዩ ነው። በተቋሙ ከ259 ሚሊዮን ብር በላይ ኪሳራ መድረሱም ተገለጸ። የኢነርጂ ስርቆት መፈጸሙን ለጠቆመ አካል ጥቆማው ትክክለኛ ከሆነና ከተረጋገጠ በኋላም የቅጣት ገንዘቡ ላይ 25 በመቶ ማበረታቻ እንዲከፈለው ይደረጋል ሲል የኤሌክትሪክ አገልግሎት አስታውቋል። የኢትዮጵያ ኤሌክትሪክ አገልግሎት ባለፈው 11 ወራት ደንብን በማስከበር ስራዎች የተገኙ ግኝቶችና አዲሱን የኢነርጂ አጠቃቀም ቆጣሪና ተያያዥ ዕቃዎች ምርመራ መመሪያ ይፋ አድርጓል። አገልግሎቱ ባለፈው 11 ወራት ብቻ 9369 ከኃይል ስርቆት፣ ያልተፈቀደ የኃይል ጭነት እንዲሁም ብሬከር መቀየር ጋር በተያያዘም ግኝቶች መመዝገባቸውን ገልጾ ይህም 259 ሚሊዮን 608455 ብር ኪሳራ በተቋሙ ላይ እንደደረሰ ገልጿል። ይህንን ለመከላከል ያግዛል ያለውን በየደረጃው የሚወሰዱ የቅጣት እርምጃዎች የያዘ መመሪያም ይፋ አድርጓል። መመሪያው ያስቀመጣቸው የቅጣት እርከኖች ምን ይመስላሉ የሚለውን ስንመለከት ደግሞ ለመኖሪያ ቤት ታሪፍ መደብ ተጠቃሚ 20 ሺህ ብር የሚያስቀጣ ሲሆን ለጠቅላላ ታሪፍ መደብ ተጠቃሚ ደግሞ 500 ሺህ ብር ያስቀጣል ሲል በሪፖርቱ ባወጣው መግለጫም አስታውቋል። ለዝቅተኛ ኢንዱስትሪ ታሪፍ መደብ ተጠቃሚ ደግሞ 750 ሺህ ብር፣ ለመካከለኛ ኢንዱስትሪ ታሪፍ መደብ ተጠቃሚ ደግሞ 1 ሚሊዮን ብር የሚቀጣ ይሆናል ብሏል። የኤሌክትሪክ ኃይል ስርቆት በተደጋጋሚ መፈጸሙ ለተረጋገጠ ደንበኛ በመጀመሪያ ደረጃ እርከን የተገለጹ የቅጣት እርከኖች እንደተጠበቀ ሆኖ አስተዳደራዊ ቅጣቱ 2 እጥፍ እንደሚከፍል ይደረጋል ተብሏል። ተቋሙ ተቀማጭ ገንዘብ ማስያዝ ወደሚል አሰራር የገፋው ተደጋጋሚ ስርቆት በሚፈጽሙ ደንበኞቹ ታማኝ አይደሉም ተብሎ ስለሚታሰብ ነው ብሏል። የኤሌክትሪክ ኃይል ስርቆት ሲፈጸም አቅርቦቱ በጊዜያዊነት ከምሰሶ ወይም ከአቅርቦቱ መነሻ ላይ የሚቋረጥ ሆኖ የድርጅቱ የህግ አገልግሎት ፖሊስ ወይም የህግ አካል የምርመራ ሂደቱን ማጠናቀቁን በጽሁፍ እስኪያሳውቅ እንዲሁም ደንበኛው የሚጠበቅበትን ክፍል እስከሚፈጽምና መተማመኛ የውል ሰነድ ላይ እስከሚፈርም ድረስ ተቋርጦ የሚቆይ ይሆናልም ብሏል። ከሁለተኛ ጊዜ በላይ የኤሌክትሪክ ኃይል ስርቆት ለሚፈጽሙ ደንበኞች ደግሞ የተቀጡት ቅጣቶች እንደተጠበቁ ሆነው አስተዳደራዊ ቅጣቱና ተቀማጩ ቀደም ሲል ከከፈለው እጥፍ የሆነ እንደሚሄድ እንደሚደረግ ተቋሙ አስታውቋል።
ወደ ቀጠናው መረጃ ስንወስዳችሁ ደግሞ የኢራንና የእስራኤል ግጭት አሜሪካ እሳቱን በማራገብ እያባባሰች ነው ስትል ቻይና ከሰሰች። የዩናይትድ ስቴትስ መሪ የቴህራን ነዋሪዎችን ወዳውኑ ለቀው እንዲወጡ ካስጠነቀቀች በኋላ ቻይና በኢራንና በእስራኤል መካከል እየተባባሰ ባለው ግጭት ላይ እሳት በማቀጣጠል ትራምፕን ከሳለች። እሳቱን ማቀጣጠል፣ ነዳጅ ማፍሰስ፣ ማስፈራራትና ግፊት መጨመር የሁኔታውን መባባስ ለማርገብ አይረዳም፣ ነገር ግን የበለጠ እንዲባባስና ግጭቱን ያስፋፋዋል ሲል የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ አስታውቋል። በእስራኤል የሚገኘው የቻይና ኤምባሲ እስራኤልና ኢራን ከባድ ጥቃት ውስጥ መግባታቸውን ተከትሎ ዜጎች በተቻለ ፍጥነት ሀገሪቱን ለቀው እንዲወጡ አሳስቧል። በእስራኤል ውስጥ ያለው የቻይና ተልዕኮ ቻይናውያን በተቻለ ፍጥነት በመሬት ድንበር ማቋረጫ ሀገሪቱን ለቀው እንዲወጡ አሳስቧል። ይህም ለግል ደህንነታቸው ዋስትና እንዲሰጡ ቅድመ ሁኔታ ነው ሲል ኤምባሲው በዊቻት ላይ ባወጣው መግለጫ ገልጿል። በዮርዳኖስ አቅጣጫ መሄድ ይመከራል ሲል አክሏል። የቤጂንግ ኤምባሲ ግጭቱ መባባሱ ቀጥሏል ሲልም አክሏል። በርካታ የሲቪል መሰረተ ልማቶች ተበላሽተዋል፣ የዜጎች ጉዳት እየጨመረ ነው፣ የጸጥታው ሁኔታም እየተባባሰ መጥቷል ብሏል። የኢራንና የእስራኤል ጥቃት ከበፊቱ እያነሰ ቢሆንም ለአምስተኛ ቀን የተኩስ ልውውጥ ማድረጋቸውን ከመካከለኛው ምስራቅ የሚወጡ ዘገባዎች አመላክተዋል። እስራኤል በምዕራብ ኢራን ውስጥ በርካታ ወታደራዊ ኢላማዎች በአንድ ሌሊት የመታች ሲሆን ከምሽት ወደ ላይ የሚተኮሱ ሚሳኤሎችና የድሮኖች ማከማቻ ቦታዎችን ደብድባለች። እስራኤልና ኢራን አሁንም እየነደዱ ናቸው። በሌላ ዜና ደግሞ ሩሲያ በኪየቭ ላይ በፈጸመችው ጥቃት ቢያንስ 15 ሰዎች ሲገደሉ በደርዘን የሚቆጠሩ ሰዎች ቆስለዋል። ሩሲያ በዩክሬን ዋና ከተማ ኪየቭ ላይ በፈጸመችው ጥቃት ቢያንስ 15 ሰዎች ሲገደሉ በደርዘን የሚቆጠሩ ቆስለዋል ሲል ባለስልጣናቱ ተናግረዋል። ከ3 ዓመታት በፊት ሙሉ በሙሉ ወረራ ሩሲያ ከጀመረችበት ጊዜ አንስቶ እስከዛሬ ድረስ ከተፈጸሙት ጥቃቱ በኪየቭ ላይ የደረሰው ትልቁ የቦምብ ጥቃት አንዱ ነው። የዩክሬን የሀገር ውስጥ ጉዳይ ሚኒስትር በሀገሪቱ በጠቅላላ 440 ሰው አልባ አውሮፕላንና 23 ሚሳኤሎች መተኮሳቸውን ተናግረዋል። ይህ በእንዲህ እንዳለ የሩሲያ አየር መከላከያ ሰራዊት በአንድ ምሽት 147 የዩክሬን ሰው አልባ አውሮፕላኖችን በመጥለፍ ማውደሙን የሞስኮ የመከላከያ ሚኒስትር አስታውቋል። በኪየቭ ላይ የተካሄደው ጥቃት ከ9 ሰዓት በላይ ፈጅቷል። ነዋሪዎችን ከእኩለ ሌሊት በፊት ጀምሮ ፀሐይ እስክትወጣ ድረስ ወደ ድብቅ መጠለያዎች እንዲሸሹ አድርጓል። ባለስልጣናቱ በባለስቲክ ሚሳኤል በአንድ ወረዳ የሚገኙ ባለ 9 ፎቅ ህንፃ መምታቱን ገልጿል። ሩሲያ ከቅርብ ሳምንታት ወዲህ በዩክሬን ከተሞች ላይ የአየር ጥቃትን አጠናክራለች። የዩክሬንን የአየር መከላከያዎችን ለማጨናነቅ የተደገፉ ትልቅ የሰው አልባ አውሮፕላኖችና ማታለያዎችን በመላክ ታክቲክ በማድረግ ጥቃቷን ፈጽማለች። በተፋላሚ ወገኖች መካከል ቀጥተኛ ውይይት፣ የተኩስ ማቆም ወይም ጉልህ ለውጥ ማምጣት ባለመቻሉ ኪየቭ የራሷን ያጸፋ ጥቃት ጀምራለች። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪም የሩሲያ የጥቃት ማዕከል ግልጽ ሽብርተኝነት ብለውታል። የሩሲያ ፕሬዝዳንት ቭላዲሚር ፑቲን ጦርነቱን ለመቀጠል የሚያስችል አቅም ስላላቸው ብቻ ነው ትልቁን ጥቃት የፈጸሙት ሲሉም ከሰዋል። የሰዓቱን ዜና በቃን። ሰላም በዓለም ሁሉ ይስፈን።